ኢያቄም ወሐና ወለዱ ሰማይ ወሰማይ ወሙኒ አስረቀት ፀሐይ። ኢያቄምና ሐና ሰማይን ወለዱ፣ ሰማያቸው ደግሞ ፀሐይን አወጣች። ፀሐይ የወጣባትን ሰማይ ማየት የማይሻ ማን ነው? ወደ ምስራቅ ብትዞር ፀሐይን ታያለህ። ወደ እውነተኛይቱ ምስራቅ ወደ ድንግል ማርያም ብትዞር ክርስቶስን ታየዋለህ። ከምስራቅ ፊትን ብትመልስ ጨለማን ታያለህ። ፀሐይ ክርስቶስ ከተወለደባት ከእውነተኛይቱ ምስራቅ ከድንግል ማርያም ፊትን ብትመልስ ጨለማ ዲያብሎስና ሲኦልን ታያለህ። ሕይወትን እንድናይ ያበቃችን መራሒተ ሕይወት አፍጣኒተ ረድኤት ደመና መፍጠሪት ደመና ቀሊል እመቤታችን ናት። ደመና ቀሊል ይእቲኬ ማርያም፣ እውነተኛይቱ ደመና፣ ቀላል ደመና፣ ፈጣን ደመና አምላክን የወለድሽ እመቤታችን አንቺን ብቻ እናመሰግንሻለን። አንቺ ታቢም ሰማይ ከመላእክት ትበልጫለች፣ ወትከብሪም ምድር ከሰው ሁሉ ትበልጫለች። ነቢዩም የእግዚአብሔር ነቢይ ተብሏል፣ ሐዋርያውም የእግዚአብሔር ሐዋርያ ተብሏል፣ ንጉሡም የእግዚአብሔር ንጉሥ ተብሏል፣ መምህሩም የእግዚአብሔር መምህር ተብሏል፣ መልአኩም የእግዚአብሔር መልአክ ተብሏል። እሷ ብቻ የእግዚአብሔር እናት ትባላለች። እመብርሃን ናት፣ ወላዲት አምላክ ወላዲት ሕይወት ሶበ ወለደት ብእሲት አምጻት ሕይወተ ለዓለም አቡሊዲስ። ይህች ሴት እሱን በወለደች ጊዜ ለዓለም ሕይወትን ይዛለት መጣች። ሕይወትን የወለደች ከድንግል ማርያም በቀር ማን ነው? ሕይወትን አልወለደችም የምትል ከሆነ ክርስቶስን ክደዋል። እሱ ሕይወት ነኝ ትንሣኤ ነኝ ይላልና እሱ ሕይወት ያደረበት አይደለም፣ ሕይወት ነው። ሕይወት ከሷ ወጣ፣ ብርሃን ከሷ ወጣ። በእውነቱ መንቃት ምንድን ነው? መንቃት ምንድን ነው ከተባል እንቅልፍ ምንድን ነው? እንቅልፍ በኦርቶዶክስ አስተሳሰብ ወይም ደግሞ ኦርቶዶክሳዊ መጽሐፍ ቅዱሳዊ ሐሳብ የሚታየው እንቅልፍ የሚባሉት ሶስት ነገሮች ናቸው። እንቅልፍ የሚባሉት እነዚህ ምንድን ናቸው? አንደኛው ኃጢአት ነው። እንቅልፍ የሚባለው ኃጢአት እንቅልፍ ነው። ስራ ለመስራት መጀመሪያ ማድረግ ያለብን መንቃት ነው። ኃጢአት እንቅልፍ ነው። የተኛ ሰው ቤቱ ይዘረፋል፣ ቤቱ ይሰረሰራል፣ ሀብቱ ይዘረፋል፣ እሱም ሊገደል ይችላል፣ ቤቱም ሊቃጠል ይችላል። በኃጢአት የተያዘ ሰው ጸጋውን ያጣል። ኃጢአት ማለት ምን ማለት ይመስላችኋል? ኃጢአት ማለት የግዕዝ ቃል ነው። ኃጢአት ኃጣ አጣ፣ ኃጢአት ኃጢኦት ማለት ኃጢአት ኃጢአት ማለት ማጣት ማለት ነው። ማጣት ማለት ነው ኃጢአት ማለት። ሰው ኃጢአት ሲሰራ ማንን ነው የሚያጣው? እግዚአብሔርን ያጣዋል። እግዚአብሔርን ያጣል። እግዚአብሔርን ያህል አባት ገነትን ያጣል፣ ቤተክርስቲያኑን ያጣል፣ ራሱን ያጣል፣ ወዳጅም ያጣል። ገንዘብ ራሱ ኃጢአት ከበዛ አይበረክትም፣ አይቀመጥም። ገንዘብን የሚያጠፋው ኃጢአት ነው። ስለዚህ ኃጢአት ራስን ያሳጣል፣ ጉልበት ያሳጣል፣ ሀብት ያሳጣል፣ ወዳጅ ያሳጣል፣ ቁመናን ያሳጣል፣ አይምሮን ያሳጣል፣ አስተሳሰብን ይነሳል፣ ይጎትታል፣ ተስፋ ያስቆርጣል፣ ነገን ያሳጣል፣ ዓላማ የለሽ ያደርጋል። የምንኖርለት ነገር እንዳይኖረን ያደርጋል፣ ሰማይ እንዳይታየን ያደርጋል። ኃጢአት የማይጠቅም ገመድ ነው፣ አስሮ የሚይዝ ለጊዜው ደስ የሚል በለስ የተባለ ለዚህ ነው። በለስ ለጊዜው ሲበሉ ሲጣፍጣል፣ ቆይቶ ይመራል እንደተባለ ስናስቀድስ ሰምታችኋል። የተቀመጣችሁ ተነሱ ዲያቆኑ። የተቀመጣችሁ ተነሱ ማለት በኃጢአት አልጋ የተኛችሁ ሰዎች በንስሐ ተነሱ ማለት ነው። ስለዚህ እንንቃ፣ እንኑም። ንስሐ ገብታችሁ ስጋው ደሙን ተቀበሉ። ያለገባችሁም ያገባችሁም ነጋዴም ሁኑ ስራ የሌላችሁም ሁኑ ተዘጋጅታችሁ ንስሐ ግቡና ስጋው ደሙ ተቀበሉ። እውነቴንም ነግራችሁ ከሞት ጋር ውል ወስዳችኋል እንዴ? ያለ ዛሬ 40 ዓመት ብቅ አለልም ብሏችኋል። ሞት ፈርሞላችኋል። ምንድን ነው ማረጋገጫችሁ ሳትቆርቡ ላለመሞታችሁ? ስለዚህ ለምንስ ትቀሰፋላችሁ? እረኛ እያለላችሁ ተኩላ የሚበላችሁ ለምንድን ነው? እረኛችሁ ደግሞ ክርስቶስ ነው። የእሱን ስጋና ደም ከተቀበላችሁ ከመከራ ስጋ ከመከራ ነፍስ ይሰውራችኋል። ስለዚህ ቅዱስ ስጋውን ክቡር ደሙን ተቀበሉ። ሁላችሁም ብቻችሁን አትኑሩ። ይህን ዓለም ብቻችሁን አትዘልቁትም።
ክርስቶስ ደግሞ ከእናንተ ጋር የሚሆነው ሥጋውን ደሙን ስትቀበሉ ነው። ሥጋውን ደሙን ስትቀበሉ መድኃኔ ዓለም ከእናንተ ጋር ይሆናል። ከእናንተ ጋር ከሆነ ደግሞ ለመ እግዚአብሔር ምስሌነ መኑ ይክለነ፣ እግዚአብሔር ከእኛ ጋር ከሆነ ማን ይቃወመናል? ይኸውላችሁ እግዚአብሔር ከእኛ ጋር እንዳይሆን ሥጋውን ደሙን መቀበል ስላቆመ ነው ሰው በሀገር ላይ ፈተና እየመጣ ያለ ማለት ነው።